ያለውን ስሜት ተረዳው። ኦኬ እናት ናት በሚለው ተረዳው፣ ዝም አልኩ። ያ ሁሉ ትዕግስትም የመጣው ከዛ ነው እንጂ ማንም ከመሬት ተነስቶ እኔን ሊሰድበኝ አይችልም። ለምን ማንንም አልሰማውም። ሲጀመር ቢሰድበኝም እኔ ጋር የሚያገናኘውም ነገር የለም። ጫፌንም ሊነካኝ አይችልም። ከህይወቴ ጋር የሚያገናኘው ነገር የለም። እዚህ ጋር ግን የተፈጠረው በእኔ ጋር የሳምሪ የእኔ ጓደኛ ሆና የጓደኛዬ እናት ስለሆነች ኦልሬዲ ተዛምዳችኋል። ኦልሬዲ አብራችሁ የምትሆን ከሆነ ልጅም ከወለዳችሁ አብራችሁ በቃ አንድ ሰው ከተዛመደ ተዛመደ ነው። ስለዚህ ያንን በማሰብ እኔ ካሁን ይሻላል፣ ካሁን ንዴቷ ይበርድላታል፣ ካሁን ትዕግስቷ ይበርድላታል በሚለው ከአንዴም 2-3 ቤታቸው እንግዲህ ሄጄም ቤቷም ተታርቀን ቁጭ ብለን በዓልንም አሳልፈን ብዙ ነገር አሳልፈናል። ይሄ ሁሉ ደረጃ ሄጄ ማለት ነው። ግን በመሀል ሁለቱ በሚጣሉበት ሰዓት እኔ እናትሽ ጋር አትጂ ሳይሆን እናትሽን ስደቢ፣ እናትሽን እንደዚህ አድርጊ፣ እናትሽን እንደዚህ አድርጊ፣ ሳምሪም የተሳደበችውም ነገር የለም፣ እናትሽን እንደዚህ አድርጊ እያልኩ አላወራውም ነበር እስከዛሬ። እና እኔ በዛ ሰዓትም እናንተም የተወሰናችሁ ሰዎች እኔንም ስትወቅሱኝ ነበር። እናትና ልጅ አለያየ። እኔ አይደለም ያለያየኋቸው፣ እግዚአብሔር ፈቅዶ ተገናኘን። ሳምሪ በፍላጎቷን የወጣችው፣ እኔ አስገድጃት አይደለም የወጣችው። ስለዚህ ሳምሪንም ቤት ቁጭ አድርጌ እኔ እየመከርኩ እናትሽን ስደቢ፣ እኔም እናት ያለኝ ሰው ነኝ። በሰላም በጥሩ ቤተሰብ በክብር በጥሩ ስርዓት ያሳደጉኝ ቤተሰቦች ያሉ፣ እናቴም እንደዚህ አይነት ስብዕናም አስተሳሰብም አመለካከትም የላትም፣ እኔም ሊኖረኝ አይችልም። ማንም ሳምሪን አንድ ቀንም እናትሽን ስደቢ፣ እኔ እንደውም ይቅርታ ጠይቂያት፣ አውሪያት፣ ችግር የለውም። እኔ የራሴ ጸባይ፣ የሰው ልጅ የራሱ ጸባይ ያለው እና እኔ ደግሞ የኔ ጸባይ ትዕግስተኛ ነኝ። በጣም ሲበዛ አንድ ሰው የሆነ መጥፎ ነገር ሲያስብ ቶሎ እኔም መጥፎ ነገር ሳይሆን ማስበው ኦኬ ይሄን እንደዚህ ለማገናዘብ ትንሽ አይምሮዬን ትንሽ አገናዝቤ ነው ከዛ በኋላ ወይ ምላሽ የምሰጠው። በቃ ይሁን ችግር የለውም እያልኩ በቃ ይሄ ቶሎ ፈጥኖ የሚመልስ ሰው ይሄ እሳትን በእሳት ሳይሆን እሳትን በውሃ እንደምታጠፉት ልክ እኔ መጀመሪያ ሳምሪም አግሬሲቭ ናት። ሳምሪም ራሷ ግን እኔ ሳምሪን ተይ እናትሽ ናት፣ ምንም ቢሆን ተታረቁ። ያንንም ደግሞ በምስክር በማስረጃ ሁሉ ነገር እንግዲህ በተግባርም አሳይቻለሁ። ለምን ቤቷም ሄጄ ተሰድቤም ሳምሪም ተሰድባ ችግር የለውም ይሁን ብዬ ቂምም ሳልይዝ ምንም ሳልይዝ በሰላም አብሬ ቤታቸው ገብቼ እሷንም አክብሬ ብዙ ነገር አሳልፌያለሁ። ስለዚህ ዝም ብዬ አይደለም እያወሩ ያለሁት፣ ሁሉ ነገር በተግባር አድርጌዋለሁ። እና እኔም ደግሞ የጂጂን ለማጣላት ከሳምሪ ጋር ለማጣላት አላማ ቢኖረኝ እንደዛ ቢኖረኝ ኖሮ እሷ ቤትም ባልሄድኩ ኖሮ እኔም የእሷ ጠላት ሆኜ እኔ እሷንም ማሳደድ አያቅተኝም። ገባችሁ? አሁን ልክ እሷ እኔን እንደምሰድበው እንደ ጠላት እንደምትሳደበው ብዙ አይነት ያላንቋሸሸችኝ ነገር የለም። ለሱ እኔ ራሴ በሚሄድበት መንገድ እሄዳለሁ። እና ዛሬ ዋነኛው ይዤ የመጣሁት ለእናንተ ግልጽ ለማድረግ ያህል ይሄ ነገር የተፈጠረው አጠቃላይ በእኔ በኩል ያለውን ነገር ግልጽ አድርጌ ስቲላው እኔ እየተሰደብኩ ስለሆነ እኔ የራሴን የምናገረውን ተናገሬ ከዛ በኋላ የእኔና የእሷ ጉዳይ በህግ ብቻ ይፈተዋል ማለት ነው። ከዛ በኋላ ማስፈራራት ብትሄድ በአሁኑ ሰዓት እንደውም እያስፈራራችም ነው፣ እንደሰማሁት ከሆነ በጣም እያስፈራራሽ ነው። እኔ አሁንም የምመክርሽ እስከዛሬ ታግሼሻለሁ፣ ከዚህ በላይ ልታገዝሽ አልችልም። እና እኔ ያንቺ ስድብ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል። ግን እኔ እንደዛ አይደለም ማድረገው። ዘመድ ናት፣ ምንም ቢሆን ልጆች ወልደናል፣ የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ